ነጭ መኮረኒ እንሰራለን። እዚህ ጋር አንድ ኪስ መኮረኒ እየቀቀልኩኝ ነው። ለልጆች በጣም ጥሩ ነው። ለአዋቂም ለልጅም የሚሆን ነው። እንደዚህ በብረት ድስት ውስጥ ትንሽ 100 ግራም የሚሆን ቂቤን ጨምርና አንድ ጋር ቂቤውን እንትን እንላለን ማለት ነው። ከዛን እዚህ ላይ በቀጥታ ክሬም ነው የጨመርኩትኝ የጠባቅ ክሬም ማለት ነው። የምግብ ክሬም አንድ ሙሉውን 1 ሊትር የሚሆን ጨምራለሁ። የምጨምረው ቅመም ፍልፍል አስዋትና ጨው ብቻ ነው። ቁንዶ በርበሬና ጨው ብቻ ነው የጨመርኩትኝ። ሌላ ነገር አልጨመርኩም። የምትፈልጉ ማጂ መጨመር ትችላላችሁ። ኦርጋኖ መጨመር ይቻላል። እና አንድ ግማሽ ኩባያ የሚሆን ሞዘሬላ ጨምሬበታለሁኝ። እንደዚህ ይኸውና ወፈር ብሎ ቆንጆ የሆነ ፓስታ ሰርተናል ማለት ነው።